በይ ንገሪ፣ ምን ሆነሽ ነው? ማናገር አልፈልግም አልሽ እኮ። አይ እንግዲህ አትጨማለቂ። መናገር ያለብሽን ነገር ቶሎ ተናገሪ። ደግሞ ጠይቅሻለሁ እያልኩኝ ለወንድሜ እርጉዝ ነኝ ብለሽዋል? አዎ ብያለሁ። ለምንድን ነው እንደዛ ያልሽው? ላንቺ የግድ ብር መቀበል ነበረብኝ፣ ለዛ ነው። ራስሽን የማይሆን ነገር ውስጥ አትክተች እሺ? ባይሆን እንደተፈጠረ ተናገሪ። እህቴ ቴዲ ጠርቶኝ ስላንቺ አልነበረም የሚያወራኝ። አሁንም ስለ ቴዲ ላውራ ነው እንዳትይኝ ነው? አዎ ነው። ግን እባክሽ ተረጋግተሽ ስሚ። በእርግጥ አውቃለሁ የነገረኝ ነገር እውነት አይደለም፣ ግን ደግሞ ተረጋግተሽ ልታዳምጪ ይገባል። እሺ ምንድን ነው? ንገሪኝ፣ እየሰማሁሽ ነው። እህቴ ቴዲ አንቺን የኔ እህት እንዳልሆንሽ እየነገረኝ ነበር። ማለት ለምንድን ነው እሱ እንደዛ ያልሽ? ቤት ወስዶኝ ነበር። በጣም ተጨንቆ ነው ይሄን ነገር የነገረኝ። ምን? ቤት ወስዶሽ ነበር? እርግጠኛ ነሽ? የራሱ ቤት ነው የወሰድሽ? ግን እኮ ቤቱን ለቆታል። አይ አዲስ ቤት መሰለኝ። በጣም አሪፍ። እንዴ ቆይ እንጂ አስጨርሽኝ፣ አውርቼ ልጨርስ። ቆይ አንዴ ነው ትቀጥይልኛለሽ? እሺ ሄሎ ቤሉል፣ አንዴ ወደ ክፍል መምጣት ትችላለህ? እንዴ እሺ ቆይ አንዴ ነው። ቤቱን ማወቃችን ግዴታ አስፈላጊ ነው። እሺ በጣም ስንፈልገው ነበር። አረ ነው፣ በጣም ጥሩ። አቤት መሲ፣ ምን ነበር? ቤሉል ቴዲን ሁሉም ቤት ወስዷት ነበር። ስለዚህ እሷ ታሳየን ትችላለች። እውነት? በጣም ነው ደስ የሚለው። በቃ መሲ አንቺ እዚሁ ሁኚ፣ እሷን በርቀት አሳይታኝ ትመለሳለች። የምራችሁ ነው እንዴ? ቆይ እናንተ አታፍሩም እንዴ? ምንድነው ነው? አንቺ ንግግሬን ሳታስጨርሺ ሌላ ነገር። በጣም ጥሩ፣ አሪፍ ላይ ናችሁ። በጣም ተስማምታችኋል። እኔ ግን ቤቱን አላውቀውም፣ አላየሁትም። እሺ እንዴ ኑኑ ምንድን ነው? ኑኑ ምንድን ነው? ምን ሆንሽ? ዝም በሉ በቃ፣ ስሜን አትጥሩ። ምን ሆናለች? ቆይ ልጅቷ እያዋራችኝ ነበር። ከዛ ቤቱ እንደምታውቀው ስትነግረኝ አቋርጬ ነው የጠራሁት። ምናልባት ለዛ ይሆናል። እና ንግግራችሁ ተመልሶ አይቀጥልም ነበር? ቆይ እስኪ አታወራኝም፣ ግን እድሌ ልሞክር። እሺ በቃ ለእንግዳ ድራማ ተከታታይ ቤተሰቦቻችን የመጣ ልዩ ድል በሜሪት ፕሮፐርቲስ በመርካቶ ተክለ ሃይማኖት የንግድ ሱቅ በልዩ ቅናሽ እጅግ ግዙፍና ዘመናዊ ተደርጎ እየተገነባ በሚገኘው G+4 የገበያ ማዕከል ላይ ነግደው ለማትረፍ አከራይተው ለመጠቀም ተመራጭ የሆኑ ከ22 እስከ 32 ካሬ ከግራውንድ እስከ 3ኛ ፎቅ ድረስ በ825,000 ብር ቅድመ ክፍያ የሱቅ ባለቤት የሚሆኑበትን ልዩ ድል ይዘን መጥተናል። ልብ ይበሉ፣ ሱቆቻችን በአንድ ዓመት የማስረከቢያ ጊዜ ውስጥ ያለምንም የዋጋ ጭማሪ በኢትዮጵያ ብር የምንሸጥለው ሲሆን ለምንም አይነት የጋራ መገልገያ የማናስከፍለው መሆኑና እስከ 15% ቅናሽ መስጠታችን ተመራጭ ያደርገዋል። ለመኖሪያ ቤት ፈላጊ ደንበኞቻችንም በፒያሳ አራዳ ፓርክ ፊት ለፊት በ35% ልዩ ቅናሽ ባለ 2 መኝታ 6.5 ሚሊዮን ብር ሙሉ ክፍያ የዘመናዊና ውብ መኖሪያ ባለቤት ይሁኑ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውለው። ሜሪት ፕሮፐርቲስ። ሄሎ ወይ አንቺ ቅመም፣ እንዴት ነክ? ደህና ነኝ። ዛሬ ደግሞ ከየት ተገኘሽ? አይ ዝም ብዬ ሰላም ልበልክ ብዬ ነው። ካልሽሽ እና እንዴት ነሽ? ሁሉ ሰላም? ደህና ነኝ። እኔ ምልክ ዛሬ ቤት አትመጣም እንዴ? የት እናንተ ጋር ነው? አዎ እኛ ቤት። ምን ነው ናፈኩሽ እንዴ? ማነው እንደዚህ ያለው? አረና አልናፈከኝም። እኛ ጋር ከመጣክ ብዬ ጠይቅኩ። በቃውን እሺ፣ ስራ ላይ ነኝ። ቶሎ መጨረስ ከቻልኩ እመጣለሁ። እና ልጠብቅህ? ናፍቄሻለሁ ማለት ነው? በቃ ስመጣ እንገናኛለን። እሺ መቻው። ቻው። ቆይ ግን ምን ሆኜ ነው? ኤልሹ አርፈሽ ተቀመጪ።
ኑኑ ኑኑ፣ ቆይ አንዴ ጠብቂ፣ ተረጋጊ። ምንድን ነው ቤሉ? ለምንድን ነው እንደዚህ እየሆንሽ ያለሽው? ምንም እየገባሽኝ አይደለም። በጣም ነው ግራ የምታጋቢው። ቤሉል፣ እኔ እናንተ ምንም ነገር ማውራት የለብንም። ለምን? አንቺ በቃ የምትገምችውን ነገር በሙሉ እውነት ነው እያልሽ እያመንሽ ልትኖሪ ነው? እባክህ ረፍ ቤሉል። ነገሮች እንዳዲስ ደግሜ ማውራት አስፈላጊ አይደለም። እኔ ደግመን እናወራበት አላልኩ። እኔ የማወራው ስለ ዛሬው ነው። ስለ ዛሬው ነው? ስለ ዛሬው ማለት የቴዲን ቤት ታውቂያለሽ ስለተባለው ነገር። አይ አላውቀውም፣ አላየሁም። ምንም የማውቀው ነገር የለም። ስለዚህ ደግመህ እንዳትጠይቀኝ። ይሄ ባህሪሽ ጥሩ አይደለም። በጣም እየተቀየርሽ ነው። እኔ እንኳን ማናገር አይንሽን ማየቱ ላይ እየከበደኝ። ስለዚህ ተወኝ በቃ። ኑኑ ረፊ፣ በእኔና ባንቺ ጸባይ አምር። ተወኝ እባክህ። ጸባይ አምርን ብዬ በውሸት እንድኖር እንደፈለግከው ይህ የምትለውን ሁሉ እሺ ብዬ እንዳምን ትቀልድም እንዴ? በጣም እሺ በቃ ለመረጋጋት ሞክሪ። አንድ ነገር ብቻ ተባበሪ። የቴዲን ቤት አሳይ። አይ አላውቀውም፣ አላየሁትም። ስለዚህ ምንም የማሳይ ነገር የለም። እባክሽ ይህም ብቻ ተቸገሪልኝ። አላውቅም አልኩህ እኮ። እሺ በቃ እንደፈለግሽ መናገርም አለመናገር መብትሽ። ሂጂ በቃ። ምን አለች? ምንም ልታናገረኝ ፈቃደኛ አለች። አንተንም? ከኔ ጋርም እኮ ከሰሞኑ ጥሩ አይደለም። እንኳን ልታናገረኝ እኔን ለማየት ፈቃደኛ አለች። ለምንድን ነው? በምን ተኮራርፋችሁ ነው? ነገሩ የኔም ጥፋት አለበት። ግን በቃ በዚህ ሰዓት እሷን ማረጋጋት አልችልም። እኔም ጭንቀት አለብኝ። ስለዚህ ምንም ላረጋት አልችልም። እሷን ለማረጋጋት እንደዚህ ነው እንደዛ ነው ማለት አልችልም። እሷም ከወትሮ በተለየ ድርቅ አለች። ናይ በቃ በራሷ ጊዜ ትረጋጋና ታወራላችሁ። መቼ ማውራታችሁ አይቀርም። አንተም መቅደም ያለበትን ነገር አስቀድም። እኔ የምለው መሲ፣ ቤት ያልሻትን የሊዛ ጓደኛ አንቺ ታናግሪያታለሽ? ያው ከኔ ጋር ብዙም አንቀራረብም። እሺ አናግራታለሁ። ግን ቤሉል አሁን ላይ ጭንቀት ባታበዛ ማለት፣ ወይ የቴዲ ነገር ወይ ትንሽ አዘግየው። መሲ፣ የእሱን ነገር እስካሁን ያዘገዩት ያንቺ ባል ስለሆነ ነው እንጂ እስካሁን እንደዚህ አላደርግም ነበር። ግን እኮ አሁን ላይ ብዙ ጭንቀት አለብህ አይደል እንዴ? ቢሆንም ግን በቃ ከዚህ መሀል በጣም ከባዱ ሰው እሱ ነው የሚመስለኝ። እኔ ግን አይመስለኝም። እንዴ ለምን እንደዛ አልሽ? ከዚህ ሁሉ ነገር ጀርባ አንድ ከባድ ሰው አለ። መሲ፣ እርግጠኛ ሆነሽ ነው የምታወሪው ወይስ ግምት ነው? ግምት ነው፣ ግን ትክክለኛ ግምት ነው። እስኪ ንገሪኝ፣ ማንን የገመትሽው? ይኸውልህ ቤሉል፣ ቴዲ የሚሰራቸውን ስራዎች የሚያሰራው አለቃ አለው እና አለቃው ደግሞ የቤት አባት ነው። እሷ እንዳወራችኝ ከሆነ በጣም ከበድ ያለ ሰው ነው እና የሆነ የበላይ ሰው አለ ከተባለ በእርግጠኝነት አሁን ያልኩ ሰው ነው የሚሆነው። አይ እርግጠኛ አትሆኝ። በጣም እርግጠኛ ነኝ ቤሉል። ካላመንከኝ ደግሞ ማጣራት እንችላለን። እና ከነሱ የከፋ ጠላት አለ ማለት ነው? አዎ። ኑኑዬ እንዴት አደርሽ? ደህና ነኝ እናቴ፣ አንቺ እንዴት ነሽ? ደህና ነኝ። ሂጂ እስቲ የማወራቸው ነገር ስላለ ወንድምሽ እናትሽን ጥሪያቸው። በሰላም ነው እናቴ? አዎ በሰላም ነው። ዝም ብለሽ ጥሪያቸው። ወንድሜ ልጥራው? መሲ ግን ስራ ላይ ናት። የምን ስራ ነው? ከቤሉል ጋር ትልቅ ነገር እያወሩ ነው። አይ አስቸኳዩ ነገር ይሄ ነው። ስለዚህ ጥሪያት። እሺ እናቴ፣ እጠራታለሁ። እኔ የምልህ ቤሉል፣ ቅድም ጠየቅኩ፣ አሁንም ልጠይቅ ነው። ምኑን ነው መሲ? ስለ ልጁ ጉዳይ። ቆይ ማወቋ ላይ ቀር ማዘግየቱ ለምን አስፈለገ? ማለት እንዴ? እኔ ደግሞ ምን ሆንኩ? ስታስቢ እንዴት እነግራታለሁ? በዚህ እድሜዋ እኮ ይህን ነገር ማወቅ የለባትም። እንደውም አሁን ነው ማወቅ ያለባት። ከዚህ በላይ ትልቅ ሰው ሁና ከሰማች ጭራሽ አትጽናና። እንዲህ ማለት ስለምን መጽናናትና ስለምን ማገገም ነው የሚያወሩት? መሲ፣ እንደምታስቢው ቀላል አይደለም። አዎ ቀላልማ አይደለም። እንዴት ነው አባትሽ ሌላ ነው እናትሽ ዋሽታሻለች ማለት? ምንድን ነው ያላችሁት?
መልሱልኝ እንጂ ምንድን ነው ያላችሁት? እናቴ ምን ደበቀችኝ? ኤልሹ ተረጋጊ። እንዳትነካኝ ወንድሜ። ስማኝ፣ አሁን የደበቀው ነገር እንዳለ ግልጽ ነው። እንደው ንገረኝ። አዎ ኤልሹዬ ተረጋጊ እሺ። አንቺ ዝም በይ። ማንም ያናገረሽ የለም ወንድሜ። ካንተ ጋር ነው እያወሩ ያለሁት። አሁን ንገረኝ። እናቴ ምንድን ነው ያዋሸችኝ? እሷ መጠየቅ አይቀርም። ስለዚህ ንገረኝ። ኤልሹ ተረጋጊ በቃ። በዚህ ሁኔታ ምንም የምመልስልሽ መልስ አይኖርኝም። እንደዛ ከሆነ ቀላል ነው። እናቴ ምን እንደዋሸችኝ እጠይቃታለሁ። ስማኝ፣ ካንተ አላገኘሁትን መልስ ከሷ ካገኘሁት መቼም ቢሆን ይቀራል። ኧረ ተረጋጊ። አንቺ አፍሽ ዝጊ። ኧረ ቤሉ ተከተላት ሂድ ነው። ተያት። እኔ ማንንም የመመለስ አቅም የለኝም በዚህ ሰዓት። ቤሉል ግን ደህና ነህ? ብዙ ነገር ብነግርሽ ደስ ይለኝ ነበር። በቃ ክፍሌ ልሂድ። እና እንዴት አደርሽ? እንዴት አደርክ መኩ? ኑኑስ? መሲ ልጥራት ብሎ ወደ ላይ ወጣለች። እሺ እኔ ልጅ ምን ነው በሰላም ነው እናኔ? ቆይ ሁሉም ይሰብሰቡና እናወራለን። አንቺ ብቻ ደህና ሁኚ እንጂ ሌላው ችግር የለውም። እሺ እኔ ልጅ ደህና ነኝ። ደህና ነኝ። እስር ቤት ሄጄ ሄለንን ጠይቂያት ነበር። እኛ እዚህ መሆናችን በጣም ረብሿታል። ደስተኛ አይደለችም። ውጡ እያለች ነው። እናቴ እኛ እኮ እዚህ ያለነው ለቤሉል ብለን እንደሆነ ታውቂያለሽ አይደለ? እንጂ ለመውጣት ስንት ጊዜ ወስነን ነበር ያለነው እሱም ብለን። ስለዚህ ያን ያህል የሷ ንግግር ሊረብሽሽ አይገባም። ቢሆንም እኮ ቤቷ ነው። እኔ ልጅ አይደለም ይሄ ቤት የቤሉል እንጂ የእሱ አይደለም። እንኳን እሷ ጋሼ ሞቶ ቀርቷል። ስለዚህ ይሄ ቤት የሚመለከተው ቤሉልን ብቻ ነው። ምን አናደደሽ ታዲያ? እንዴት አልናደድም? እናንተ እኮ ይሄ ቤት እንዴት እንደነበር ስለማታውቁ ነው። ሲጀመር ጋሼንም በወጣበት ያስቀረችው ራሷ ናት። አረ በተሰቀለው አንቺ ራስን በሰው እንዳይሰማሽ። መሲ ምን ሆነሻል? እንዲህ ቀስ በይ እንጂ በጣም ስሜታዊ እየሆንሽ ነው። እናንተ የማታውቁት በጣም ብዙ ነገር አለ። ምንድነው እሱኛ የማናውቀው ነገር? እንደዚህ ነው ብዬ መናገር አልችልም። ካልተናገርሽማ መፍትሄ አይገኝለትማ። እኔ እኮ መፍትሄ አልፈለኩም። እኔ እናቴ እንዳትጨነቅ ምንም እንዳይመስላት ልነግራት ነው ይህን ሁሉ ነገር ያወራሁት እንጂ ምንም የተለየ ነገር የለውም። እናቴ እኔ ግን አንድ ጥያቄ አለ። መጀመሪያ እኔ ተናግሬ አልጨረስኩም። ሁሌ አብሮሽ ሲሽከረከር ስለማየው ቤሉልን ብጠይቀው እኔ ምንም አላውቅም አለኝ። ኑኑ ተማን ያረገሽው? እውነቱን ተናገሪ። የኔ ልጅ እንኳን መጣሽ። ናፍቀሽኝ ነበር። በስኪ ንገሪኝ፣ ምንድን የደበቅሽኝ? ማለት በቀጥታ ነው የጠየቅኩሽ። ፈርተሽ የደበቅሽው ነገር ምንድን ነው? ቆይ ቤት ውስጥ ያላችሁ ሰዎች በሙሉ ታማችኋል እንዴ? ምንድነው በየተራ እየመጣችሁ እኔ ላይ መጮህ? ማለት ቆይ አንቺ እራስሽ ምንድን ነው የምታወሪው? አሁን ምንድን የደበቅሽኝ ነገር ተናገሪ። ምን ልደብቅሽ እችላለሁ የኔ ልጅ? እሺ ቴዲን አገኘሽው? አረ በፈጣሪ ትዕግስቴን ያስጨርሽኝ ነው። ቆይ እኔስ እሱ ምን አገባኝ? ቆይ ማንም ሚስጥር ልብቀሻለች ያለሽ? እንደዛ ያለሽ ሰው አብሮ ሚስጥሩን አይነግርሽም ነበር? እነሱ መናገር ካልቻሉስ? እርግጠኛ ነኝ ማም ቤሉ አያሽም። የሆነ የተደበቀ ሚስጥርም አለ። ከአሁኑ ብትነግሪኝ ጥሩ ነው። አረ እሱ ነው እንደዛ ያለሽ? እሱማ ሰላም እንድንሆን አይፈልግም። ለዛ ነው ገባሽ? እሱም ብሎ አይደለም የነገረኝ፣ በአጋጣሚ ነው የሰማሁት። ኤልሹ እስኪ ተረጋጊ። መተሽ እንኳን ሰላም አላልሽኝም እኮ ቀጥታ ወደ ንግግርሽ ገባሽ። ምክንያቱም እኔ ሳላውቀው ከጀርባዬ ብዙ ነገር የተፈጠረ ነው የሚመስለኝ። ለዛ ነው። እኔን እመኚኝ፣ ምንም አልተፈጠረም። እሺ ዝም ብለሽ የማያሳስብ ነገር አያሳስብሽ። በባዶ ደግሞ አትጨነቂ። ደግሞ እፈታለሁ። ሁሉም ነገር በቅርቡ ያበቃል። አይ ዝም ብለሽ እንደዚህ የምትይኝ አይደል? እኔ የምትፈቻ አይመስለኝም። እፈታለሁ፣ ነፃ አውጣለሁ። ለተባለ ወንጀል ደግሞ ምንም ማስረጃ የላቸውም። ዝም ብለው ነው ስሜን ያጠፉት። እርግጠኛ ነሽ ማም? ትፈቻለሽ? አዎ የኔ ልጅ እፈታለሁ። እና ማም ምንም የዋሸሽኝ የደበቅሽኝ ነገር የለም? አሁን አምኜሽ ነገ ላይ ዋሽተሽ ባገኘሽ መቼም ይቅር አላለሽም። ችግር የለውም ኤልሽዬ። አንቺ ዝም ብለሽ አትናደጂ። ደግሞ ስሜታዊ አትሁኚ። እሺ ማይ። መልሽልኝ። ከማን ያረገሽው ነው የምልሽ?
እናቴ እኔ እርጉዝ አይደለሁም። ኑኑ ቀልዱን ታዩና ዝም ብለሽ እውነቱን ተናገሪ። እውነቴን ነው፣ አላረገዝኩም። እና ምን ማለት ነው? አብደሽ ሰውን የምታሳብጂው? በጣም መስመርሽን እየሳትሽ አይመስልሽም? በቃ እኔ እንደዛ ያልኩ ምን ትለኛለህ የሚለውን ለማጣራት ነው። ተይ እንጂ ራሴን መቆጣጠር ከብዶ ቢጎዳሽ ኑሮስ? በቃ ውሸቷን ከሆነ ተዋት፣ አትከራከሯት። አንቺ እንደው አሁን ይሄ ምን የሚሉ ቀልድ ነው? እንደው ሰው ላይ መቀለድ ትንሽ እንኳን አታፍሪ? በቃ እየቀለድኩኝ ነበር። እና ደግሞ ሌላ ማናገርሽ ነገር አለ። ምንድን ነው? ንገሪኝ እስቲ። አይ ለብቻሽ። ምንም አይደል። እህትና ወንድምሽ አይደል እንዴ ያሉት? አይ ቢሆንም ለብቻሽ ነው ማውራት የምፈልገው። ጥሩ። እኔ በቃ ወደ በረንዳው እንውጣ። እሺ እንሂድ። ይቺ ልጅ ግን ምን ሆናለች? ቆይ በጤናዋ ነው እንደዚህ የሚያደርጋት? ግራ ታጋባለች አይደል? ቀላል ግራ ታጋባለች። ከቀን ወደ ቀን በቃ ሌላ ሰው እየሆነች ነው። ተዋት እንግዲህ፣ ትንሽ ቆይታ ትመለሳለች፣ ትረጋጋለች። ምንድን ነው እናቴ? አሁን የምጠይቅሽን ጥያቄ ምንም ሳትደብቂ ንገሪኝ። ምንድን ነው? በይ እስቲ ወደ ጉዳይሽ ግቢ። እናቴ እኔ ስወለድ የነበረውን ሁኔታ ልነግሪኝ ትችያለሽ? ማለት አንቺ ስትወለጅ ምኑን ነው የምነግርሽ? እንዴት ወለድሽኝ? ማለቴ ስወለድ ማን ነበረ? የት ነበር የተወለድኩት? ባልሳሳት ከዚህ በፊት ከልጁ ጋር አንድ አይነት ቀን እንደተወለድን ሰምቻለሁ። እናም ስለዛ ነገር ማወቅ ፈልጌ ነው። ምን ሆነሻል? ለምንድን ነው ስለሱ ማወቅ የፈለግሽው? ለዛውም ከስንት ዓመታት በኋላ? አይ እንዲሁ ማወቅ ፈልጌ ነው። ስለዚህ ምንም ነገር ሳታስቀሪኝ ንገሪኝ። እሺ ከጠቀመሽማ እነግርሻለሁ። ግን ለምን ፈልገሽው ነው? መቼም ያለ ምክንያት አይሆንም እንዴ የፈለግሽው? ወደ ውጭ ሀገር የትምህርት እድል ሞክሬ ተሳክቶልኛል። ቀጣይ ሳምንት ደግሞ ቀለል ያለ ፈተና ይኖረኛል። ያው ምናልባት ያለፈ ታሪካችንን ማወቅ አለብኝ። የኔ ልጅ እውነትሽን ነው? አዎ እናቴ እውነቴን ነው። ደርሶኛል። እሰይ 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 እሰይ። ኧረ እናቴ ዝም በል። ምን ሰማሽ? ይስማ፣ አገር ምድሩ ይስማ። እህትሽም ወንድምሽም ማወቅ አለባቸው። አይሆንም። አሁን አይደለም ማወቅ ያለባቸው እናቴ፣ እባክሽን ተይ። ምን ሆነሻል ኑኑዬ? የነገር ስራሽ እኮ ግራ የገባው ሆነ። ይሄ እኮ ደስ የሚል ነገር ነው። ታዩ ዝም በይ እናቴ። ለእነሱ ቀስ ብዬ ነው የምነግራቸው። ይልቅ ንገሪኝ፣ እንዴት ነበር የኔ ታሪክ? ምን መሰለሽ ኑኑዬ፣ እኔ አንቺን አርግዤ ወደ ከተማ እየመጣሁ እያለ ነው መንገድ ላይ ምጥ የጀመረኝ። ከዛ እንደው መንገድ ላይ የሚደግፈኝ አጥቼ እንደው ስንፈራፈር አንድ መልኩን በውልም አላውቀው ሰው ደግፎ ሆስፒታል አስገብቶ እስከ ወልድ ድረስ ጠብቆ አዋልዶ ወጪው ሙሉ ከፍሎ እንደው የእሱ ደግነትማ ተወርቶ አያልቅ። ምን ዋጋ አለው? መልኩንም አላውቀው። እሺ ቆይ ከትዬ ጋር የተዋወቃችሁት እኔ ስወለድ ነው አይደል? አዎ አንቺን ወልጄ እንደው ነፍሴ እንዳትወጣ አንቺንም እኔንም የተንከባከበችን እሷ ናት። ምንም ቢሆን የእሷ ውለታ ትልቅ። እና ቆይ ስወለድ ጀምሮ ከእጅሽ አላወጣሽም ማለት እናት? አይ እዛ ሆስፒታል ማሞቂያው ክፍል አንቺም ኤልሹም ማሞቂያ ውስጥ ገብታችሁ ነበር። ይሄ ነገር ምናልባት ሆነ ሊሆን ይችላል። ወይኔ አምላኬ እባክህ እንዳታደርገው። ቆይ ቤሉል ወንድሜም ሊሆን ይችላል ማለት ነው? አይ በጭራሽ መሆን የለበትም። በፍጹም ሊሆን አይችልም። ወይኔ ጉዴ አምላኬ እባክህ እንዳታደርገው። ኑኑ ኑኑ፣ አንቺ ኑኑ ኑኑ፣ ገና ቢስ ምን ሆናለች ልጅቷ? ምን ሆና ነው? ኧረ ጉድ! አለሽ እንዴ? የት ጠፍተሽ ነው? እዚህ እኮ ስመጣ እራሱ አላይሽው። ዞር በልኝ ከፊቴ። ምን ነው ተናደሻል ልበል? ዞር በልኝ እባክህ ወሬኛ። እንዴ ጥፊ! ስሚ ጥፊ አምሮኝ ነበረ። እሺ ስሚ፣ ኤልሽ የለችም እንዴ? እኔ ጥፊ እቴ እየጠበቅኩሽ ነው። እንኳን ደህና መጣሽ። ምን
ወደ ውስጥ ገብተን እናወራ፣ መነጋገር አለብን። ችግር የለውም። ነይ ብለሽ ምንድን ነው ወንድሜ? እህቴ አሞሻል አይደል? ዝም ብለሽ እኛ ልረዳ ብለንሽ ነው እንጂ አሞሻል። ንገሪኝ። ምን ማለት ነው? እኔ ሙሉ ጤነኛ ነኝ። አረ እባክሽ፣ እንዴት ነው ጤነኛ የሆንሽው? ጤነኛ ስትሆኝ እንደዚህ ነው በቃ? እራፍ ወንድሜ። ምን ሆነሃል? አንተን ሰምቶ ሌሎችም ያመመኝ እንዳይመስላቸው። አሞሻል ነው። ባያምሽ ያለ ምክንያት አርግዣለሁ አትይም ነበር። ከዛ ደግሞ ሰው ሊያናግርሽ ሲሞክር ራሱ የምትመልሽበት መንገድ ምንም ልክ አይደለም። የሆነ ውስጥሽ ተረብሿል እህቴ፣ ተቀይረሻል። በፊት እኮ ሁሉ ነገር ተነግሪኝና ታማክሪኝ ነበር። አዎ፣ ግን ማንም በእኔ ምክንያት እንዲጨነቅ አልፈልግም። እንዴ እኔ ማንም ነኝ እንዴ? እኔ እኮ ወንድምሽ ነኝ፣ ማንም አልባልም። ይኸውልህ ወንድሜ፣ አሁን የሰማሁት ነገር በጣም ረብሾኛል። ከዚህ በላይ ደግሞ መቆየት አልችልም። አይ ሳትነግሪኝማ ወዴትም አትሄጂም። በይ ንገሪኝ፣ ቶሎ በይ ንገሪኝ። ይሄን ነገር ልነግርህ አልችልም። ለማንም መናገር የለብኝም። አንተ ደግሞ እዚህ ምን ትሰራለህ? እኔ ነው ለምን ነው? ይኸውልሽ ሴትዮ፣ እኔማ የምሰራው አይላሽ፣ ሜካፕ፣ ሌላ ምንድን ነው ደግሞ ኦምብሬ እና ጥፍር። ጥፍሪው ልያቅ ጥፍራ። ታዲያ ተቀምጬ እያየሽ ምን ትሰራለህ ይባላል? ስሜ አይባልም እኮ። እሺ አሁን ማንን ፈልገህ ነው? እንግዲህ ጥያቄ አትብሽብኝ። ቆይ ሰው ልጥራ፣ ንቅንቅ እንዳትል፣ እቃ እንዳትንጠለጥል። ምን ላደርገው ይለኛል እንዴ? ልሰርቀው። ወንድሜ አንተ ቶሎ ስለምትናደድና ቀድሜ የመሆን ውሳኔ ስለምትወስድ እንድታዝንብኝ አልፈልግም። ኑኑ ከገባሽ አሁን የባሰ እያናደድሽኝ ነው። የማይሆን ነገር ስለሆነ እኮ ነው። በቃ የማይመስል ነገር ነው እኮ። ምኑ ነው የማይሆነው? ምኑ ነው የማይመስለው? እንዴ ኧረ ኑኑ፣ ኧረ ተይ እባክሽ፣ ኧረ ተይ። ወንድሜ ቴዲን የመሲን ባል አግኝቼው ነበር። እንዴ መቼ? ከማን ጋር ሄደሽ ነው ደግሞ ያገኘሽው? እንዳትቆጣኝ ግን ብቻዬን ሄድኩት። በዛ ላይ ደግሞ ሲያገኘኝ ስለ መሲ ሊያናግረኝ መስሎኝ ነበር። እሱ ግን እንደዛ አይደለም። እና እንዴት ነው ታዲያ? ስለ ራሴ ነው የነገረኝ። ግን ደግሞ ውሸት ይሁን እውነት አላውቅም። መጥፎ ነገር ነው የነገረኝ። ምን አለሽ? ኤልሹና እኔ ስንወለድ ቤተሰብ እንደተቀያየር ነው የነገረኝ። ወንድሜ ምን ሆንክ? አበድክ እንዴ? ወንድሜ ያቺ የት ጠፍተሽ ነው? ሰው ቀጥረሽ ትጠፊያለሽ? እንዲህ እኮ በጣም ትልቅ ንቀት ነው። በዛ ላይ ደግሞ ስልክሽን አታነሽም። ማምን ልጠይቃት ሄጄ ነበር፣ ለዛ ነው። እንዴ እና አብረን እንሂድ አትይም እንዴ? አብረን መሄድ እኮ ይቻል ነበር። አይ እኔም እንደ ድንገት ነው የወሰንኩት ለመሄድ፣ ለዛ ነው። ምን ነው የተፈጠረ አዲስ ነገር አለ እንዴ? ቆይ በቃ አትፈታም ማለት ነው? አይ ትፈታለች። አሁን በቅርቡ እወጣለሁ ብላኛለች። ኧረ ተይ፣ የምርሽ ነው? ነው እውነቴን ነው። ትፈታለች። በጣም አሪፍ ነው። እንኳን ደስ አለሽ ኤልሹዬ። አመሰግናለሁ። ደግሞ ኧረ በእናትሽ ያችን ጓደኛሽን መላቢያት በቀን 20 ጊዜ እኮ ነው የምትደውለው። ኧረ እባክህ ቆይታ አይደለም ብሎክ አታደርጋትም? ምን ችግር አለው እንዴ? ብሎክ ተይ እንጂ ኤልሹ፣ ያንቺ ጓደኛ እኮ ናት ማለት እና ብትሆንስ? ቆይ የእኔ ጓደኛ ስለሆነች ከአንተ ጋር ማውራት አለባት? ቆይ ከእሷ ጋር ማውራት ፈልጋለሁ እንዴ? ኧረ ኤልሹ ደግሞ ተይ እንጂ የማይመስል ወሬ አታውሪ። እኔ በፈልግ ኖሮ አንቺ እንድታስቆሚያት ነግርሽ ነበር። አይ ራስ እንዳትደውልልህ አድርጋት። እንዴት አድርጌ? እንዴ በቃ ማውራት ካልፈልግ ማውራት አልፈልግም በላት። ይኸው ይሄ ነው ደግሞ አፍጦ ያየኛል ፈጣጣ። እና ፊቴን ወደዛ ላዙር? አው ዙር። አረ ማዘሯ ደግሞ ነገር ማካበድ ይወዳሉ። እንዴ ምንድን ነው እንደዚህ? ምንድን ነው? ቆይ ችግር አለ እንዴ? የተፈጠረ ነገር አለ? ጆ ቆይ ምን አድርገህ ነው? አረ እኔ ምንም አላረኩም። እሳቸው ናቸው እንጂ ነገር ማካበድ ይወዳሉ። እኔ ምን ነገር እፈልገዋለሁ?
ጥፍርሽን፣ እግርሽን፣ ጣትሽን እያላሾፈብኝ እንጂ እንዴ ቢገባው እኮ እኔ እሱን ወልጄ አደርሳለሁ። እኔ አታደርሽኝም አልኩኝ፣ ግን ደግሞ አንቺም እኮ ያላረኩትን ነገር ነው ያወራሽኝ። ቆይ ሰርቃል የምትይኝ የስ ሰርቅ ያየሽው ነው? አይንህ ራሱ ሲቅለበለብ ያስታውቃል። አንተ ማለም ያልክ ሌባ ነህ፣ ደንበኛ ሌባ። የሌባም ደንበኝነት አለ። ጭራሽ ቀልድ። ተው በቃ። እዚህ ምን ታደርጋለህ? እኔ የሚጠሩት እንዴ? በሰላም ነው የጠራሽው? አዎ ፈልጌው የሚጠሩት። በቃ አንዴ ላወራው ነው። እናንተ ወደ ላይ ሂዱ። ማን አንተ? አዎ እኔ። ግን እኮ እኔን ፈልጎ ነው የመጣው። ወደ ላይ ሂጂ ያልኩሽ። እና እኛ ያለን ማውራት አትችሉም? አዎ ብቻችንን ነው ማውራት ያለብን። እሺ